የአፍሪካ ህብረትና ኢጋድ ምርጫውን በተመለከተ አድናቆታቸውን የገለጹበትን መግለጫ አውጥተዋል። የኢትዮጵያ የሰብአዊ መብት ኮሚሽንም አካታች ዲሞክራሲያዊ ሲል ገልጾታል። ምርጫውን በዓለም መድረክ ኢትዮጵያን መሳቂያ መሳለቂያ ያደረጋትን ምርጫ እነዚህ ተቋማት በዚህ መልኩ አድናቆታቸውንና ድጋፋቸውን መስጠታቸውን የአማራ ፋኖ ብሔራዊ ንቅናቄ በማውገዝ ተቋማቱ በአስቸኳይ መግለጫቸውን እንዲፈትሹ ጥሪ አድርጓል። የዲሞክራሲ ደረጃዎችን ዝቅተኛውን እንኳን ማሟላት ያልቻለ ምርጫ ነው የተካሄደው በማለት የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ዋና ጸሐፊ የተቃውሞ ደብዳቤ ልኳል። በወቅታዊ የኢትዮጵያ ጉዳይ ላይ በማተኮር ከፖለቲከኛ መምህርና ደራሲ አበበ አካሉ ጋር ቆይታ እናደርጋለን። በጣም ነው ማመሰግነው አቶ አበበ አካሉ። ብዙ ነገሮችን እናነሳለን። በተለይ ከምርጫው ጋር በተያያዘ የአርሲውንም ጉዳይ እንዲሁ በስፋት የምንመለከተው ይሆናል። እንዴት ስትከታተለው ቆየ? በአርሲ የማያባራ በየጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚገደሉበት፣ ቤታቸው የሚቃጠልበት፣ ከፍተኛ ሰብአዊ ቀውስ የተከሰተበት አደጋ ማቆሚያ መፍትሄ የጠፋበት ጉዳይ ሆኗል። ምንድነው ኢትዮጵያ ውስጥ በተለይ አርሲ ምድር ላይ የሆነ ያለ? መሳይ እንግዲህ እንደምናየው ላለፉት 4-5 ዓመታት የአርሲ ምድር አኬልዳማ ሆኗል። የንጹሃን ዜጎች ደም መፍሰሻ፣ በሃይማኖት ተለይተው የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች የሚገደሉበታል የሚጨፈጨፉበት፣ ደማቸው ደመከልብ የሚሆኑበት በጣም በሚያሳዝን መልኩ በእውነት እንዴት ነው መንግስት ባለበት ሀገር ላይ ሰዎች በማንነታቸው በሃይማኖታቸው የሚጨፈጨፉበት ዘመን? ባለፈው በህወሓት ዘመን በጣም ብዙም ስንኮንን የነበረው የዘር ፖለቲካው ነው፣ በዘር ተጋደል ነው። አሁን እኮ እድሜ ለዶክተር አብይ አህመድ። አሁን ደግሞ እሳቸው አመጡና ከሃይማኖት ጋር አላትመው ሰዎች በሃይማኖታቸው ይጨፈጨፋሉ፣ ይገደላሉ። የዚህ የምስራቅ አርሲ ጭፍጨፋ ጉዳይ በጣም የሚያሳስብ እጅግ በጣም የሚዘገንን ማውገዝ ብቻ አይደለም። የኢትዮጵያ ህዝብ ዝምታው ጨዋ ስለሆነ ነው ዝም ያለው። ሌሎች ሀገር ላይ እኮ ትንሽ ነገር ተፈጠረ ተብሎ ይወጣል። ታውቃለህ ምን ያክል የህዝብ ብዛት ምን ያክል ተከታይ እንዳላት? ጨዋ ስለሆነ ሀገሩን ስለሚያከብር ጸብና ረብሽ እንዲነሳ ስለማይፈልግ እንጂ ይሄ ምዕመን ሆ ብሎ ቢነሳ የት ነው እሱ የዶክተር አብይ አህመድ መንግስት መግቢያው የት ነው የሚሆነው? 4 ኪሎም አይደለም ሌላውን ምድር አይደብቀውም። አዲሱም ቤተ መንግስት ዋሻ ውስጥ ቢሆን እንኳን አይደብቀውም። በጣም ነው የሚያሳዝነው። እንዴት ነው ለሰው ልጆት ይሄን ያክል የማናስበው? ምንድነው የእሳቸው መንግስት ለምንድን ነው ይሄን ያክል ህዝብ የሚያስጨፈጭፈው? ምንድነው ችግሩ የሚባለው ሲነሳ አይታወቅም። እዚህ ላይ የተፈጠረው ነገር ዛሬ አይደለም። ከ2015 ዓመተ ምህረት ጀምሮ በጣም በርካታ ህዝብ አርሲ ላይ ተጨፍጭፏል፣ አልቋል። ይባስ ብሎ ቤተክርስቲያን እስከ ማቃጠል ድረስ ምዕመናኑ ጽላቱን ይዘው እስከሚሰደዱ ድረስ በዚህ ዘመን ልክ እንደነ ዮዲት ጉዲት እንደነ ግራኝ መሐመድ ዘመን ይሄን ያክል ስደት እስከሚገጥማቸው ድረስ ተሰደዱ። እነኚህ ሰዎች ከራሳቸው ቤት ከራሳቸው ኑሮ ካለቁት ወንድሞቻቸውና እህቶቻቸው በላይ የሚያመልኩበትን ጽላት ይዘው ተሰደዱ። በእውነት ምን ያክል የጸና እምነት አቋም እንዳላቸው እኔ በጣም አደንቃለሁ። በዚህ ደረጃ ቤተክርስቲያን ስደት ሲገጥማት የዶክተር አብይ አህመድ መንግስት 4 ኪሎ ቤተ መንግስቱ ላይ አለ ወይ? ይህ ሁሉ ሲፈጠር እስከዛሬ ድረስ ምን ይሰራል? አርሲ እኮ 200 ምናምን ኪሎ ሜትር እኮ ነው ከአዲስ አበባ። በዚህ ደረጃ ይህን ያክል ፍጅት ባለፉት 5 ዓመታት ሲፈጠር ምንድነው ሀይባ ያጣው? ምንድነው ይህን ማቆም ያልተቻለው? ምንድነው ችግሩ? የመንግስት እጅ ካለበት መንግስት የራሱን ጓዳ ይፈትሽ። ነገር ግን በዚህ ደረጃ ንጹሃን ዜጎች ሲጨፈጨፉ ይታይ ያሳዝናል። አቶ አበበ ሰሞኑን በዚህ ጉዳይ ላይ ሰፋ ያሉ ዝግጅቶችን ስንሰራም ነበረ። ከአካባቢው ነዋሪዎችና አነጋግረናል። የችግሩ ስር ምንድነው? በስልጣን ያለው አገዛዝ እንግዲህ እጁ እንዳለበት የሚያሳዩ መረጃዎች በስፋት ይወጣሉ። እጁ እንኳን የለበትም ቢባል እንዴት ዜጎችን ከሞት መታደግ አቃተው? ተደጋጋሚ ተመሳሳይ ቦታ እንዲህ አይነት ነገር ተደጋግሞ ሲመጣ መንግስት የሚባለው አካል ለምን አስፈለገ ታዲያ? ባይኖርስ መንግስት ሰውን መታደግ ካልቻለ፣ ህይወት እንዳይጠፋ ማድረግ ካልቻለ፣ ህግና ስርዓት ማስከበር ካልቻለም መንግስት የሚባለው ነገር አስፈላጊነቱ ምንድነው የሚለውን በጣም መሰረታዊና ተራ ጥያቄ እንድናነሳ የሚያስገድድ ነው። ዛሬ ደግሞ ለቅሶ ቀምቷል። የአብይ አህመድ አገዛዝ ለቅሶ በመቀማት አዛኝ ቅቤ አንጓች ሆኖ ነው የመጣው። ሌሎችን ተጠያቂ ያደረገበትን መግለጫ አውጥቷል። ስለ ምርጫው ሀተታም ከዘረዘረ በኋላ በዚህ ጉዳይ ላይ ምርጫውን ለማደናቀፍ የተደረገ ሙከራ ሲል ነው የአርሲውን ክስተት የገለጸው። ከግድያው ባልተናነሰ የአብይ አህመድ አገዛዝ ያወጣው መግለጫ የተጎጂዎችን ቅስም የሰበረ ነው ማለት እንችላለን። ጅራፍ ራሱ ገርፎ ራሱ ያለቅሳልን ነው የሚያስተርተው የዛሬው የአብይ መግለጫ። ጠቅላይ ሚኒስትሩ ኦፊስ ያወጣው እንትን ዛሬ ጽንፈኛው ቡድን ከዚህ ጋር ተመሳጥሮ ምርጫው ነው ኢትዮጵያ ህዝብ የሚበልጠው። ምርጫው እኮ የሚያስፈልገው ህዝብ ለመምራት ነው። የሚመርጠው ህዝብ እኮ ነው ምርጫውን እኮ የሚያካሂደው። ምርጫውን ከሀዘን ላይ ተነስተው የ10 ዓመት ህፃን ልጅ ሞቶባቸው ሳይቀብሩ ምናምን ተብሎ ዳንኤል ክብረት ደግሞ ሲያካብዱ በጥርሱ አንድ አካል ጉዳተኛ 2 እጅ የሌለውን አካል ጉዳተኛ በጥርሱ ካርዱን አስይዘው ሲያሰጡ የነበሩ አካላት ዛሬ እንዴት ነው የአርሲ ጉዳይ? በጣም ደግሞ የሚያሳዝን እኮ በምርጫው ዋዜማ እኮ ነው ይሄ ሁሉ ህዝብ ያለቀው። እሁድ ዕለት ነው ሁሉ ያስፈልገው። መቼ ነው ምርጫ የሚደረገው? ሰኞ ጠዋት። በዚህ ደረጃ
ስላልተቻለ ነው ወይ ይሄ ሁሉ ህዝብ ያለቀው? እሱን ወደፊት ታሪክ ይፈርደዋል። ታሪክ ብቻ አይደለም እኛም እንፈራርደዋል። የሚገርም በህይወት እስካለም ድረስ የኢትዮጵያ ህዝብ ለፍርድ ያቆማል ሰዎችን። ይሄ መንግስትም የሚጠየቅበት ጊዜ ቅርብ ነው የሚሆነው በዚህ አይነት ሁኔታ ውስጥ። ከዚህ አንጻር እኔ በእውነት ነው የምልህ፣ እንዴት ነው ንጹሐን ዜጎች በገዛ ሀገራቸው ምንም የማያውቁ ምስኪን ሰዎች በዚህ ደረጃ ሲጨፈጨፉ? ምንድን ነው ጽንፈኛ ሆኖ ምናምን? ኦነግ ሸኔ የሚባለው ነገር የሆነ መንፈስ ይመስላል እኮ። የት ነው ሸኔ? የኦሮሞ ነጻነት ሰራዊት ኦነሰ ያወጣውን መግለጫ ታውቃለህ? እኛን አይመለከትም ብሏል ወይ ለራሱ ንጹህ አድርጓል። ማን ነው ሸኔ? መንግስት የሚያውቀው የተለየ ሸኔ ካለ ይንገረው ለህዝቡ። ሁሌ ሸኔ ነው የሚባለው ምንድን ነው? ይህን ያክል ድብቅብቅ የሆነው ነገርና የሰው ደም ይጮሃል። በክፉ የወደቀ ደም ሁሉ ይጮሃል፣ ወደ እግዚአብሔር ይጮሃል። መጽሐፍ ቅዱስም ይነግረናል፣ ይጮሃል ደሙ። በዚህም አይቀጥልም ይሄ ጉዳይ። ህዝብ ይነሳል፣ ህዝብ ይጮሃል፣ ህዝብ ያምጻል። እስከ መቼ ድረስ ነው እንደዚህ የሚገደለው? በቃኝ እኮ ያለ ህዝብ አንድ ቀን እንዴ ቻለ እኮ የኢትዮጵያ ህዝብ። ምን አልቻለም? ያልቻለው ነገር አለ? በ8 ዓመት ውስጥ እንደ መርግ የከበደው ነገር እኮ ሁሉ ይችላል። የዶክተር አብይ አህመድ መንግስት ይህንን የራሱን ስልጣን ማርዘም ከፈለገ ይህንን የአርሲን እንባ የሚታበስበትን እርምጃ ቢወስዱ፣ ከዚህ በኋላ አርሲ ውስጥ ቅጠል ኮሽ ቢል፣ በዚህ ደረጃ ምዕመን ከተገደለ በእውነት ነው የሚል የኢትዮጵያ ህዝብ መቆሚያ የለው። እያየን ያለነው እንቅስቃሴም ጥሩ አይደለም። ስማ አርሰናል ዋንጫ የበላበትን ለማክበር እዚህ አርሰናል ደጋፊ ምናምን አንዳንድ አርቲስት ነኝ የሚሉ ሹሩባቸውን ሰርተው የሚያረብዱ ሰዎች እየሞከሩ ነው። ኤኒዌይ ዛሬ ሶሻል ሚዲያው ላይ እያስቀሩት መጥተዋል። በጣም ብዙ አርቲስቶች የተባረኩ ነኝ አርቲስቶች ኖ ብለዋል። ይህን ያክል ህዝብ አርሲ ላይ እየጮኸ አርሴናልን እዚህ ከእንግሊዝ አምጥተህ ለማክበር መሞከር ውሸት ነው። የመጨረሻ ተራ ሰዎች ነን እኛ። በሰው ልጅ ነፍስ የምንቀልድ አንተ ያለበት እኮ አሜሪካን የአንድ ዜጋ እኮ ሞት ያስጨንቃቸዋል እኮ በዛ ደረጃ። እነኚህ በሃይማኖታቸው ተለይተው የሚገድሉ የአርሲ ኦርቶዶክስ ቤተክርስቲያን